በማታየው ሩቅ ምስጢር ማመን የቂን ማለት እርግጠኛ መሆን። ሁለተኛው ከዚህ የምንማረው ለምን አላህ ከመካ ወደ ሰማይ ለምን አልወሰዳቸው? ለምን ወደ አቅሳ ወሰዳቸው? መካና መስጂድ አልአቅሳ ያለውን ትስስር ሊያሳየን የሙእሚኖቹ ሶስተኛ ቂብላቸው የምንረሳው ታሪካችን አይደል? አንዳንዱ ሰው ሚዲያ ላይ ስለ አቅሳ ስለ ፍልስጤም ላይ ስለሚደረገው ትግል ስናወሳ እናንተ ምን አገባችሁ ይላል። ቁርአን ነው ያመላከተን፣ ዲናችን ነው። ለሀገር ትግላቸው የሚያረጉትን እንደ ሰብአዊነት እናግዛቸዋል። ለአቅሷ ለሚያደርጉት ትግል ደግሞ ከዲን አንፃር እናግዛቸዋል። ሚነጣጠል ነገር አይደለም፣ ስለማያገባን ነገር አይደለም እያወራ ነው ያለን። ሶስተኛና የመጨረሻው አላህ የፍጥረት ዓለሙ አሸናፊ ጌታ፣ ምንም ነገር የማይሳል ከፍጥረት ሁሉ በላይ የሆነ ጌታ፣ ኃያል ጌታ፣ ሁሉን ሰማያት አልፈህ ኩርሲዩን አልፈህ ከዓርሽ በላይ ስልጣኑ የገዘፈ አላህ፣ ከጊዜና ከቦታ በላይ የገዘፈ አላህ አርረሕማን ዐለል ዐርሽ እስተዋ፣ ከዓርሹ በላይ ከፍ ያለ ከፈጠረው ሁሉ በላይ ከፍ ያለ የሁሉም የበላይ ዑሉውን ሁሉም ዑሉውን ሙጥለቅ ያለው አላህ ግንም ሁሉ ነገር ይመለከታል፣ ሁሉን ድምጾችን ይሰማል። አላህ ከመልእክተኛው ጋር ጀነትን ከሚወርሱት አላህ ያድርገን። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم آت نفوسنا تقواها وزكيها أنت خير من زكاها أنت وليها ومولاها اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.